በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 3 ከቀጠለው የመጨረሻውን ቁጥር 4 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ ግዑዛንም ያስተምራሉ እንስሳትም ይሰብካሉ በሚል ነው። መልካም። ካለፈው ቁጥር 3 የቀጠለው ቁጥር 4 ትምህርታችን ከእንስሳትም ሆነ ከነፍሳት የአኗኗር ጥበብን መማርም እንደሚቻል መጽሐፍ ቅዱስ ያስተምረናል። መጽሐፈ ምሳሌ በቅንፍ ተግሳጽ ምዕራፍ 30 የመጽሐፈ ምሳሌ ምዕራፍ 30 የቅንፍ ተግሳጽ በቅንፍ 6 ማለት ተግሳጽ ምዕራፍ 6 ማለት ነው። ቁጥሩ አንድ አይነት ነው። ከቁጥር 24 እስከ ቁጥር 28 ያለውን እንመልከተው። በምድር ላይ 4 ጥቃቅን ፍጥረቶች አሉ አለ ጠቢቡ ሰለሞን። እነርሱ ግን እጅግ ጠቢባን ናቸው አለን። አንደኛ ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው ይላል። ህዝቦች ያላቸው ብዛታቸውን ነው በሰው አምሳል፣ ነገር ግን በበጋ መኗቸውን ይሰበስባሉ ነው። አኗኗርን ከገብረ ጉንዳን እንማር። እንስሳት ያስተምራሉ። መንፈሳዊነትን ከገብረ ጉንዳን እንማር። ትጋትን፣ ታታሪነትን። ሽኮኮች ያለበረቱ ህዝቦች ናቸው፣ ነገር ግን ህዝቦች ይላቸዋል ብዛታቸውን ነው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ ነው። ቋጥኝ ድንጋይ ውስጥ ሆነው ህይወታቸውን ያለ ስጋት ያኖራሉ። ጠቢባን ናቸው። አንበጣዎች ንጉሥ የላቸውም፣ ግን ሁላቸው በመልካም ስርዓት ይሄዳሉ። መሪ የላቸውም፣ የሚያስተዳድር የላቸውም፣ ግን አንበጣዎቹ በአንድነት ይሄዳሉ። ከአንበጣዎቹ ዛሬ ኢትዮጵያውያን አልተማርንም። እኛ መሪ እያለን አሁን አለው ያው መሪ አለን። በተለያየ አይነት ምክንያት የተለያየ አይነት ችግሮች ቢከሰቱም ቢኖሩም ግን መሪ እንኳን እያለን አሁንም ተለያይተን ያለነው። ከአንበጣዎች አንድነትን፣ ፍቅርን እንማር። እግዚአብሔር ክርስቶስን በአምላክነቱ ስናምነው ዋናው ምስጢር በእግዚአብሔር ፍቅርና ምስጋና እንድንኖር ከሰው ጋርም ተዋደን ተቻችለን በአንድነት መንፈስ ተሳስረን እንድንፋቀር ይወዳልና ነው። ይህም በመልካም ስርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል ነው። በነገስታት ግቢ ማንም አይሄድም፣ እንሽላሊት ግን እንደ ልቧ ትኖራለች። እነዚህ ጠቢባን ናቸው፣ ከነዚህ ተማሩ ነው እግዚአብሔር የሚነግረን። ከርቱ የዋህነትን ከባብልህነትን መማር እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እንዲህ ሲል አስተምሯል። ከዚያ በፊት ግን ማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ነው የሚለው። እንግዲህ እግዚአብሔር ይህን ሊነግረን የፈለገው አስቀድሞ ዕንቁ በተራራ ላይ ይሆናል። በጥንት ጊዜ ለአካባቢው ብርሃን ይሆናል ከፀሐይ ብርሃንን በመውሰድ በአጋጣሚ ያው አሳማ ወይም እሪያ ሲመጣ መልኩን ሲያየው መልኩ አስደንግጦት ዕንቁን ይመተዋል። ያንን ምስጢር እያገናኘ ዕንቁዎቻችሁን፣ ሃይማኖታችሁን፣ ምግባራችሁን፣ ቅድስናችሁን የተቀደሰውንም ለውሾች አትስጡ፣ ዕንቁዎቻችሁንም ጥርት ያለችው ሃይማኖታችሁንም በእሪያዎች ፊት አትጣሉ ነው። ይሄ ነው እንግዲህ ማቴዎስ ወንጌል ምዕራፍ 10 ቁጥር 6 ላይም እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ አለን። እስቲ ይሄንን እግዚአብሔር ክርስቶስ ለምን አለው?
በብሉይ ኪዳን በጻድቁ ኖህ ዘመን በመርከብ ሁለት ሆነው የገቡት ውስጥ ዘንዶ አፉን ከፍቶ እንዳለ የውሃዋ ርግብ ጎሬ መስሏት ልትወልድ ባለች ጊዜ አፉን እንደከፈተ እርሷ ወስዳ ገብታ እርሱ ጎሬ መስሏት አፉ ውስጥ ነው የወለደችው። እባብም ብልህ ነውና ኖህ ጻድቁ ይችን ርግብ ቢበላት የወይራ ዝንጣፊ ይዛ የመጣችው ይችን ርግብ ልኮ ነው ጻድቁ ኖህ። ስለዚህ እርሱ አፉን እንደከፈተ ኖህ አውቆብኝ በበላት በኋላ እኔን ወደ ተቀቀለው የሚቀቅለው እሳት ንፍር እሳት ውስጥ እንዳይጥለኝ ብሎ አፉን እንደከፈተ ጫጩቶቿን ፈልፍላ ይዛ እስክትወጣ ድረስ ጠብቋታል። ይሄ ነው። እርግብ የዋህ ናት፣ ጠላቷ አፉ ውስጥ ነው የገባችው። እንደ እርግብም የዋህ ሆኖ እንደ እባብም ርግቧን ሳይበላት እንደቆየ ብልህ ሆኖ ነው ለመኖር። እርሷም አላወቀችም፣ እርሱም ለመኖር ብልህነት ያስፈልጋል። እባብ ተንኮለኛ ነው፣ እንደርሱ ተንኮለኛ ሆኖ አላለም። ብልህነትን ግን ከእባብ ተማሩ ነው። እባብ ውሃ ሲጠጣ መርዙን ውሃ ዳር አስቀምጦ ነው ውሃ የሚጠጣው። ምክንያቱም መርዙ ራሱን ጭምር ስለሚገድለው ይሄንን አደረገ። ምክንያቱም መርዙ ራሱን ይገድለዋልና። እባብ እድሜውን ለማቆየት በጠባብ ካብ ድንጋይ ላይ ሰውነቱን በማሳለፍ ያረጀውን ቆዳውን ያስወግደዋል። ይህም አንዱ የእርሱ መኖሪያ ጥበብ ነው። በዚህም ለብዙ ዘመናት ሕይወቱን በማርዘም የሚኖር ነው። እንደ እባብ እድሜ መርዘም የሰው ልጆች በምድር ላይ አይኖሩም ነበር። ነገር ግን እግዚአብሔር ባወቀ እባብ ብዙ እንቁላል ይወልድና መልሶ እንቁላሉን ይበላዋል። ከብዙ እንቁላል አንድ ቢወለድ የተወለደውን እባብ ሸሽቶ ካላመለጠ በቀር ወንዱ እባብ አሳዶ ይበላዋል። እባብ ሲተኛ ጭንቅላቱን በሌላው አካል በመጠቅለል ይደብቀዋል። ምክንያቱም ሕይወቱ ፍጻሜው የምታገኘው ጭንቅላቱ ሲመታ ብቻ ስለሆነ ጭንቅላቱ የት ጋር እንደሆነች እንዳይታወቅ ራሱን ይደብቃል። ሌላው እፉኝት ጊንጥ ባሏ የሚሞተው ግንኙነት ባደረገ ጊዜ ነው፣ አፈ ማህፀኗ ጠባብ በመሆኑ። እርሷም ደግሞ የምትሞተው አፈ ማህፀኗ ጠባብ ስለሆነ በመውለድ ጊዜ በማህፀኗ መውለድ ስለማትችል ልጆቿ ሆዷን ቀደው ስለሚወጡ እሷ ስትወልድ እሱ ሲገናኛት ይሞታሉ። እንግዲህ ከነዚህ ነፍሳትና አውሬዎች ትምህርትን መማር እንችላለን ማለት ነው። ይሄ ነው እውነተኛ ታሪክና እውነተኛ ገጠመኝን ከራሴው ታሪክ በመነሳት በአንድ ወቅት ጻድቁ ታላቁ ቅዱስ ሐዋርያው ጳውሎስ በመጽሐፍ ቅዱስ ከማልታ ወደ ኢጣሊያ በሚሄድበት ጊዜ በመርከብ ነበር የሄደውና ይህ ታሪክ እኔንን በአንድ ወቅት ገጥሞኛል። ከማልታ ወደ ጣሊያን እውነተኛ ታሪክ ነው። እየሄድን በአጋጣሚ ኮምፓሱን የሚይዘው እኔ ነበርኩና ውሃ ስለገባበት ኮምፓሱ ተበላሸ። ስለዚህ መርከቡ የምንሄድበት መርከብ ወደ ዌስት ኢስት ወደ ምዕራብ ምስራቅ ወደ ግሪክ ሀገር ሻርክ ወዳለበት እየወሰደን ነበር። ግን ዶልፊን በጣም በሚገርም ሁኔታ የባህር መልአክ ነው የሚባለው መንገዱንና አቅጣጫውን አሳይቶን ወደ ላምባዶዛ ተራራ ወይም ደግሞ ትልቋ ከተማ የደሴት ከተማ ናት፣ ወደዚያ ስፍራ ወደ ጣሊያን እንደወሰደን እኔ በጋድ ምስክርነትን መስጠት እችላለሁ። ዶልፊን የባህር መልአክ ነው የሚባለው። ዶልፊን ባለበት ሻርክም ሆነ አሳ ነባሪ ጥቃት መፈጸም አይችሉም። ይሄ ነው። ስለዚህ ከዶልፊን ምን እንማራለን? ሰዎች ወደ ባህር ውስጥ ወድቀው ሲሰምጡ አዝሏቸው በጀርባ ወደ የብስ ቦታ ላይ ያድናቸዋል። እስከዚህ ድረስ የባህር መልአክ ነው። መሬት መንቀጥቀጥ ሊከሰት ሲልና በአካባቢው እሳተ ገሞራ ሊፈነዳ ከሆነ ውሾች አስቀድመው የጩኸት ድምፅ ምልክት ሳያቋርጡ ያሰማሉ። ይህንንም እውነት የዓለም ጠበብቶች በሚገባ አረጋግጠዋል። እሳተ ገሞራ ሊፈነዳ ሲል ውሾች በጣም አብዝተው ይጮሃሉ። ይሄ አንዱ ምልክት ነው። መሬት መንቀጥቀጥ ሊከሰት ሲልም እነዚህ እንስሳት የራሳቸው የሆነ መልእክትን ያስተላልፋሉ። ለዚህም ጠበብቶች ማረጋገጫውን ሰጥተው አልፈዋል። አፈ ታሪክ ይሁን እውነተኛ ንግግር እንደሆነ በውል አልተረዳሁትም። የሀገራችን የኢትዮጵያ የቀድሞ መሪ የነበሩት ነፍሳቸውን ይማረውና ቀዳማዊ አፄ ኃይለ ሥላሴ ከሀገሬ ሜትሮሎጂ የአህያ ጆሮ ሳይሻል አይቀርም ብለው ተናግረዋል ይባላል።
እንደሚታወቀው ከበድ ያለ ዝናብ ለመምጣቱና ዝናብ ለመዝነቡ ቅድመ ትንቢያ የአህያ ጆሮዋ መቆም ነው በሚል ያንን ፈልገው ለማመሳሰል፣ ለማገናኘት፣ ለማጣመር ፈልገው ይሆናል ብዬ አምናለሁ። በትክክልም ግን ነው። ዝናብ ለመዝነብ ሲመጣ ምንም ሳይታወቅ የአህያ ጆሮ ይቆማል። ያም ምልክት ነው። ከእንስሳቱ በዚህ መልኩ ተፈጥሮን አኗኗርንና የአኗኗር ብልህነትን መማር ይቻላል ነው። ስለ ክርስቶስ አምላክነት እንዴት እንዳስተማሩን እንስሶቹን ግዑዛኑን በሚገባ ተረድተናል። ለሰው ልጆችን በሕይወት ውስጥ መኖር እንስሳት፣ ነፍሳት፣ አራዊት የራሳቸው የሆነ ትምህርትና መልእክት አላቸው። እውነቱ ይሄ ነው። ጻድቁ ኢዮብ እርሱም ደግሞ የድርሻውን መልእክቱን ሲያስተላልፍ መጽሐፈ ኢዮብ ምዕራፍ 12 ከቁጥር 7 እስከ 12 ላይ እንዲህ ይላል። አሁን ግን እንስሶችን ጠይቅ ያስተምሩህማል፣ ምስጋናን፣ አኗኗርን፣ በአምላካቸው ማመንን፣ በክርስቶስ ፈጣሪነት ትምህርትን እንስሶችን ጠይቅ ያስተምሩህማል። የሰማይን አዕዋፍ ወፎችንም ጠይቅ ይነግሩህማል። ቀን ከሌሊት እግዚአብሔርን በምስጋና ያመሰግኑታልና። ወይም ለምድር ተናገር ምድሪቷ ታስተምራለች። ምድር ከዚህ ቀደም በሰቆቃወ ኤርምያስ ላይ በተረፈ ኤርምያስ ላይ እንዳየነው የእግዚአብሔርን ንዋያተ ቅድሳት ቆልፋ አደራውን ለ70 ዓመት ነብዩ ኤርምያስ በተናገረው መሰረት ተደብቃ ቁልፏንም ፀሐይ ምድሪቷንም ደግሞ ንዋያተ ቅድሳቱን ደብቀዋል። ይሄ ነው። የባሕር ማሶች ይነግሩሃል ነው። የእግዚአብሔርንም እጅ እንዳደረገ ከነዚህ ሁሉ የማያውቅ ማን ነው? ይህም የእግዚአብሔር እጅ በታላቁ ሕፃኑ ዮናስ ነብዩ በኋላ ትልቅ ሆኖ ዮናስ ነብዩ እርሱ በባሕር ተጥሎ አሳ ነባሪ ውጦት የነነዌን ሕዝብ አድኗል። ያ አሳ ነባሪ እግዚአብሔር አዞት አሳ ነባሪው ሳይቀረጥፈው ስራውን ሰርቶ አልፏል። የባሕር አሶች ይነግሩሃል ማለት አንዱ ታሪክ ይሄንን ነው። የእግዚአብሔር እጅ እንዳደረገ ከነዚህ ሁሉ የማያውቅ ማን ነው? በዮናስ ዘመን ያለውን ታሪክ በቀላሉ በዚህ መንገድ መረዳት እንችላለን። ባጭሩ ጠቆም አድርጎ ይሄንን ነገርም ደግሞ ማወቅና መረዳት ይሄም ማስተዋልን ይጠይቃል። ከነዚህ ሁሉ የማያውቅ ማን ነው? የሕያዋን ሁሉ ነፍስ የሰውም ሁሉ መንፈስ በእጁ ናት። እግዚአብሔር ምላስ መብልን እንደሚቀምስ ጆሮ ቃልን የሚያይ አይደለምን? ከስሜት ሕዋሳቶች ውስጥ ከአምስቱ ሁለቱን እየጠቆመን ነው። ምላስ መብልን እንደሚቀምስ ጆሮ ቃልን የሚያይ አይደለምን? በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል ነው ያለው። ሰው ሲሸመግል ጥበብን፣ ዘመኑ ርዝመት ሲኖረው ማስተዋልን ያገኛል። እድሜ የማያስተምረው ሰው ካለ ግን እርሱ በድን ነው። ከዚህ ይሰውረን። እንግዲህ በሽምግልና ጊዜ ጥበብ፣ በዘመንስ ርዝመት ማስተዋል ይገኛል ማለት ጥበብ እግዚአብሔር ክርስቶስን ያገኛል ማለት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው አለ ነቢየ እግዚአብሔር ቅዱስ ዳዊት። የጥበቡ መጀመሪያ እግዚአብሔርን መፍራት፣ ክርስቶስ እግዚአብሔርን በአምላክነቱ አምኖ መኖር፣ በእምነት መጽናት። መዝሙረ ዳዊት 110 በቅንፍ 111 ቁጥር 10 ላይ ይህን ለሚያደርጉት ደግሞ በጎ ማስተዋል አላቸው። በዘመነ ርዝመት ማስተዋል እንደሚገኝ እግዚአብሔርን ጥበብ የሆነውን አምላክ በማወቅና በማመን እንደገና ማስተዋልም ይገኛል ለሚያደርጓት ነው ያለው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው ይላል። ቅዱሱን ክርስቶስ እግዚአብሔርን ፍጡር ሳይሆን ፈጣሪ መሆኑን ማወቅ፣ እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስን፣ መንፈስ ቅዱስን ደግሞ ማወቅ፣ በአንድነት በሦስትነት የሚመለከውን እግዚአብሔርን ማወቅ ማስተዋል ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10። ስለዚህም ግዑዛን ለእምነታችንም ለአኗኗራችንም የእምነታችን መጠቆሚያ ማስተማሪያ መሳሪያዎች መሆናቸውን ስንቶቻችን ከመጽሐፍ ቅዱስ ተረድተናል ነው። ግዑዛንም ያስተምራሉ፣ እንስሳትም ይሰብካሉ ማለት እውነተኛ ትምህርቱ ይህ ነው። ትምህርቱን ለዕለቱ
በአጠቃላይ ቁጥር 4 ትምህርታችን የመጨረሻው ነው። በዚህ ፈጽመነዋል። ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።